ዓመት ወጣት ለእሷ ይጠቅማታል የሚል እምነቱ የለኝም። ግን ዴዚ የምታውቀው ነገር ስለሌለ እኔ ቤት አስገብቼ ቃል በቃል አልፈልግሽ ያለ ሰውን ዴዚ አፍቅራለች፣ ምንም ማድረግ አይቻልም። አደይ ግን በእናትና በልጅ መታችሁ ፖለቲካ የምትሰሩ ሰዎች እየገባው ቀጠቅጠሃል። እናትየው ዘረኛ ናት። የትግራይ ልጆች ዘረኛ አይደላችሁ ማለት ጨዋ ናቸው አይደል? ዘረኝነት አታውቁ፣ ምንም አታውቁ ማለት መልአክ ናቸው አይደል? ነው አታውቁ። ትግራይ አታግባ፣ ከአማራ እንዳትቧለዱ ተፋቱ እያላችሁ ፖለቲካ ትሰሩ አልነበር እንዴ? የህፃን ልጅ ባገኝ ሎዛ ጎዛ ሲጣርግ የአማራ ህፃን ልጅ ባገኝ አንቄ ገለዋለሁ የምትል አይደል ያለው? በጣም አርጋችሁ አይደል በዘረኝነት የሰከራችሁት ያበዳችሁት፣ እናውቃችሁ የለ እንዴ? ስለዚህ ይቺ እናት አልፈልግም ትግሬ ማግባት አልፈልግም ካለች መብቷ አይደል እንዴ? ማን ነው የሚከለክላት? መብቷ መስሎኝ። ስለዚህ በሚዘገንን ሁኔታ ወስደውት እነማማ ፊሽካና ሎዛ ፖለቲካ ውስጥ ገቡ። በአናትሽ ተተከይ ቁልቋላ። ለምን አትሰቀይም? ያ ጸድ የአማራ ልጅ ናት። እበጂ ከፈለሽ ጽድት ያለች የአማራ ልጅ ናት። በደንብ ያደገች ጨዋ፣ እማትንዘላዘል ምርጥ የአማራ ልጅ ያሳድጋት ናት ዴዚ። በዘር ነው ሄዳችሁት። ምርጥ የአማራ ልጅ ያሳድጋት። ኮልኮሌ፣ ጫታም፣ አረቂያም ዱርዬ አይደለችም። እንዲህ ይሄማ ለዚህ እኮ ነው የፈለጋት። ጨዋነቷን እኮ ነው የፈለገው። ወዴት እየሄዳችሁ ነው? የማጭበርበር ነው። ወዴት? ዘረኝነት ከእናንተ በላይ ዘረኝነት በኢትዮጵያ ታሪክ አለ እንዴ? ከየት ታመጣላችሁ? የዘረኝነት ግንዱ ያለው እናንተ ቤት አይደል? ግንዱ ቤተ ክርስቲያን አይደል? ለሁለት የሰነጠቃችሁት የኢትዮጵያን ቤተ ክርስቲያን ለሁለት ሰንጥቃችሁ የለ እንዴ? ዘረኝነትማ እናንተ ጋር የሌለ ዘረኝነት አይመጣም ሌላ ቦታ ላይ ተው እንጂ። ስለዚህ በእናትና ልጅ ለማለያየት እሱ ይሻላታል የምትሉ ደናቁርት፣ ሚሊዮን ጊዜ እናቷ ትሻላለች። ሚሊዮን ጊዜ እናቷ ትበልጣለች። ሚሊዮን ጊዜ እናትና ልጅ አለያየታችሁ ለአንድ ወጠጤ ወረቀት ለሌለው ቁጭ ብለው ለሚለምን ልትሰጡ የፈለጋችሁ እምትገርሙ ናችሁ። እምትገርሙ እስራኤል የላለች ምን የሌላለች እናቷ ያሳደገቻት ለብቻዋ 2-3 ስራ እየሰራቻት ለብቻዋ 2-3 ስራ እየሰራ። ይሄ ግን ጀግና ሊባል እውነትህን ነው። ቁልቋልን ብላ አንተ እከክ አካውንቷን ኮንትሮሊንግ እንደሆነ የምታውቁት አካውንቷን ሁላ ይዞታል። ኮንትሮሊንግ ነው። እናትሽን ተለይ ብሎ ከኢትዮጵያ ወደ አሜሪካ አስመጥቷታል። አንተ አጫሽ ዱርዬ አይደለ እንዴ? የምታጨስ የምትቀም የምትጠጣ ገና በ22 ዓመት ዱርዬ አይደለ? እናት ናት ለልጅ እንደዚህ አድርጋ የምትሰጠው። ማይንዷን በልቷታል። ምክንያቱም ሴት ልጅ ካፈቀረች ሌላ ነገር አትሰማ። የመጀመሪያ ፍቅራቸው ላይ ሴቶች ይጎዳሉ። ከዛ በኋላ መጫወቻ ነው የሚያደርጉ እና በፍጹም እናቷን እየሰደብክ እናቷን ዲስሪስፔክት አድርገህ እሷን ወዳለው የምትል አጭበርባሪ ሌባ አንተናየው። በጣም ዘረኛ ነህ። ለጥቅም ነው የፈለግካት። እናውቃለን። አውቃለሁ። እኔ ፔጅ መጣ አልፈልጋትም ስትል ነበር። አሁን ምን ተቀየረ? ጀነጀነዋ። ኧረ ሳንቲም አላት፣ ፌመስ ናት፣ እየታወቀች ነው፣ ትልቅ ቦታ ትደርሳለች። አንተ ወረቀት የለም እዛ ሀገር። እዛ መጣትና ወረቀት አስፈርማትና ምን በልና ይዘና ነው ጭውት። ለወረቀት ነው የፈለግካት። ተጫውተባት ነው የምትሄደው። ይሄን ደግሞ ያለው ከ3 ወር ከ4 ወር በኋላ ታያላችሁ ምን እንደሚፈጠር። ለማየት ያብቃችሁ። ተጫውቶባት ይሄዳል። ወረቀት የለም ዩሮፕ ላይ። ጥቅም ነው የፈለግከው? የስ ለመጠቀም ነው አብሶሉትሊ። ስለዚህ እግዚአብሔር ይጠብቅሽ ዴዚ። እሱን ነው የምለው። እግዚአብሔር ይጠብቅሽ እናቱ። እግዚአብሔር ከአንቺ ጋር ግን በእናትና በእሱ ያለውን
ጌሙላ ነው ከምትጠላት ዴዚ ከምትጠላት ከማታ አይ አዶን ላይከር ነው ያለችው። ከምትጠላት ሴት ጋር ጌም ይጫወታል እሱ ምንም አይመስልም። አረ ዴዚ አትሰማም። ፍቅር ላይ ስለሆነች በአሁኑ ሰዓት ምንም ቢባል አትሰማም። ዴዚ ግን ምን እንደሚያደርግ እሱ በደንብ ያውቃል። ለማንኛውም ሌሎቻችሁ ከዚህ ነገር ተማሩ። እናትና ልጅን የሚያጣላ ቦይፍሬንድ ካለ በአናቱ ይተከል። ሚሊዮን ወንድ አለ እናቱ ልንገርሽ። ከእናት የሚበልጥ ማንም እዚህ ምድር ላይ የለም። አንድ እናት ነው ያለኝ። ሚሊዮን ሚስት ማግባት እችላለሁ። አንድ እናት ነው ያለኝ። እናት ከሄደች ሄደች ነው። ሌላ ልታመጡ አትችሉ። እናትን በወንድ እኔ በሴት እናቴን ልተካ ትቀልዳለህ እንዴ? እናትን በሴት ልትተካ ማንም የማይተካት እናት ናት። ስለዚህ ይቺን ነገር አስተውሉ ለማለት ነው። ሰላማችሁ ይብዛ። መልካም ጊዜ።